እንደዛ አይደለም ያደረከው። ሁለተኛ ደግሞ ዛሬ እንደዛ ትናንት ሊመቷ ሲሉ ገልጋይ የነበርክ እነሱን ስትቆጣቸው ነው የነበረ ምናምን እንደገና ዛሬ ልጇን አቅፈህ ምናምን ሃይሚን እኔ ላውራ እኔ እንትን ልበል ምናምን ሲጀመር ሃይሚ መወሰን ያለበትን ነገር እስኪ የሚወስን እንደዚህ አይነት ቪዲዮ ሲሰራ መገኘት የለብሽም። ገባሽ? ሃይሚ ከዛሬ ጀምሮ ከነገ ጀምሮ ቪዲዮ ላይ ከእዩ ጋር ባለው ነገር የሚሰራቸው ነገር ቁርጥ የሆነ ነገር ልጅ አይደለም ብሎ ወይ መናገር አለበት። የለዛ ደግሞ ሚንዘለዘል። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ነው ከፋኝ፣ በጣም አዝኛለሁ፣ በጣም ከምላችሁ በላይ ማለት ነውና እኔ እንጃ ቡርኬ እግዚአብሔርን እምልህ ምንም ነገር ቢሆን የራስህ ያልሆነ ልጅ እንደዚህ አድርገህ ያንተ ልጅ ነው እየተባልክ እንደዚህ አድርገህ አቅፈህ እንዲህ ምን ቤት ነህ? እኔ ሃይሚ አሳዘነችኝ ከምር። ትናንት ቡርኬ በጣም አሳዝኖኝ በጣም የሆነ ስትረስ ውስጥ ሲሆን እንደዛ ሲጨነቅ ምናምን በጣም አሳዝኖኝ ነበረ። ነገር ግን አሁን ያሳዘነችኝ ሃይሚ ናት። ከምሬንም ነግርህ ሃይሚ በጣም ነው ያሳዘነችኝና ቡርኬ እንደዛ በማድረግህ በጣም አዝነንብሃል። የራስህ ያልሆነ ልጅ ለመቀበል ለማቀፍ ምን ለማለት እንደገና ደግሞ ቡርኬ ልጁን አቀፋት ምናምን ለመጀመሪያ ጊዜ ልጁን አቀፋት ምናምን ብለህ ታምኔል ላይ ሰራህ ርዕስ እንደዛ ማለት ነው። ገባህ አይደለ? ስለዚህ ወይ እውነት እንትና ውሸት ነው ካልክ እዛ ነገር መልከስከስ የለብህም፣ እዛ ነገር መገኘት የለብህም። እዛ ቦታ ላይ የሆነ እንደዚህ ነው እንደዛ ነው ለሚባል ነገር መልስ መስጠት የለብህም። ግን እውነት ከሆነ ግን የሆነ ነገሮችን ለማራዘም እውነታውን ለማራዘም ብለህ የሆነ የምታረጋቸው ነገሮች እንጃ። እኔ ሃይሚ ልቧ እንዲሰበር ምናምን አትፍቀድ። እግዚአብሔርን ሃይሚ በጣም እየተረደችህ በጣም ከጎንህ እየሆነች በጣም የሆነ ነገሮችን በቃ እንትን እየተረደች ነው ያለችው። ግን አንተ እንደዛ እየሆንክላት አይደለም፣ እየተረዳሃት አይደለም፣ እያዳመጥካት አይደለም። እና ፕሊስ የምታረጋቸውን ነገር እወቅ። ማርያምን የምታረጋቸውን ነገር እወቃቸው። ምን እያረኩ ነው ያለው? ምንድነው ማድረግ ያለብኝ? ምንድነው መወሰን ያለብኝ? ምን እያደረኩ ነው ምናምን የሚለው ነገር በደንብ አድርገህ አንደርስታንድ ማድረግ አለብህ። ለሃይሚ ብለህ ማለት ነው። ያን ልጅ በማቀፍህ በጣም ነው ያዘን። በሌላው ምንም ነገር ነው እንትን አላልኩም። አንደኛ ዲኤንኤ ያስመረመርክበት ቦታ ትክክል አይደለም። እዛ ላይ ይመርመር ስትባል እሺ ብለህ ናሙና መስጠትህ በጣም ነው የሚያሳፍረው። ሁለተኛ ናሙና ስትሰጡ የገባችሁ አንተና እሷ ብቻ ናችሁ። ሌላ ማንም የገባ ሰው የለም። ማንም ማለት ነው። ገባህ? ቤተሰብ የሆነ ነገር ምናምን ተደርጎ ነው ናሙና የሚሰጠው። እንደዚህ አይነት ናሙና የሚሰጥበት ምንም አይነት ኬዝ የለም። በሰው ነው ናሙና የሚሰጠው ማለት ነው። አንተ ግን እንደዚህ አይነት ውሳኔ አይደለም ልትወስን የቻልከው፣ እንደዛ አይደለም ያደረግከው። ሁለተኛ ደግሞ ዛሬ እንደዛ ትናንት ሊመቷ ሲሉ ገልጋይ የነበርክ እነሱን ስትቆጣቸው ነው የነበረ ምናምን እንደገና ዛሬ ልጇን አቅፈህ ምናምን ሃይሚን እኔ ላውራ እኔ እንትን ልበል ምናምን ሲጀመር ሃይሚ መወሰን ያለበትን ነገር እስኪ የሚወስን እንደዚህ አይነት ቪዲዮ ሲሰራ መገኘት የለብሽም። ገባሽ? ሃይሚ ከዛሬ ጀምሮ ከነገ ጀምሮ ቪዲዮ ላይ ከእዩ ጋር ባለው ነገር የሚሰራቸው ነገር ቁርጥ የሆነ ነገር ልጅ አይደለም ብሎ ወይ መናገር አለበት። የለዛ ደግሞ ሚንዘለዘል ከሆነ እንደዚህ ነው ልጁን የሚያቀፍ ልጅቱን አንጫት እስኪ ትመሳሰላለች እኔን ትሆናለች ወይ ምናምን ትመስላለች እያለ እንትን የሚል ከሆነ እንደዚህ አይነት ቪዲዮ ውስጥ መግባት የለብሽም። አንቺ መከራከር የለብሽም። ከሷ ጋር መጨቃጨቅ የለብሽም። ከሱ ጋር መጨቃጨቅ የለብሽም። እስከሚጨርስ ከእንደዚህ አይነት ቪዲዮ መራቅ ነው ያለብሽ ሃይሚ። ገባሽ? እውነት ከሌለው ውሸት ከሆነ ይሄ ነገር ቡርኬ አንድ ቀን ነው መልስ የሚበቃህ። ለውሸት አንድ ቀን ነው መልስ የሚበቃህ። አዲስ አበባ እንሂድና ሁሉም ሰው ሄደኔ ውሸት ነው እያለኝ ነው አዲስ አበባ ሄደን እንመርመር አልካት። እሷ ደግሞ አልመረመርም፣ ሁለተኛ ናሙና የሚባል ነገር አልሰጥም ብላለች አይደለ? ለምን ታገኛታለህ አንተ? የትኛው ቤተሰብ አስጨንቆህ ነው? የትኛው እህት ወንድም ቤተሰቦቹ ሙሽዬ ጋር እየሄዱ ልጃችን እንደዚህ አድርጓታል ብሎ ማንኛው ጠይቆ ነው አንተ እንደዚህ የሚያቅለበልብህ? ለምንድን ነው ሪስፔክት የማይኖርህ ለትዳርህ እንዴ? አንዳንድ የሆነ ክብር የሚባል ነገር ይኖርህ ቡርኬም ለምታረጋቸው ነገር። ለማንኛውም ቤተሰብ ነገ በደንብ እመጣበታለሁ። ስላመሸው ይቅርታ እና እወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ባይ